ወይኔ ጉዴ እውነትም ቁጭ ብሎ እየጠበቀ ያለው እኔ ነው እንዴ? እሺ ቆይ ምንድነው ማደርገው? ወይኔ ቤዛ አናግረዋለሁ ወይስ ዝም ብዬ ነው ማልፈው? ብርድ እንዳይመታኝ መሆን አለበት በጊዜ መጣሽ። ከምን ጀምሮ ነው ባከ ብርድም ይመታው? እሺ ሆነልሽ። ግን ደህና ነሽ? ለመሆኑ ለምን ጉዳይ ነው አጥብቄ እፈልግሻለሁ ምናምን ያልከኝ? አይ ቅድም ስለ ውበትሽ ላወራ ብዬ ሰው ተሰብስቦ ስለነበር ተውኩት። እውነት? ይሄ ቃላትህን ግን ለሚደነግጡልህ ሴቶች ብትጠቀምበት ጥሩ ነበር። ምናልባት እነዛ የሚደነግጡልኝ ሴቶች ያንቺን ያክል ውበት የላቸው ይሆናል። አሁን መናገር የምትፈልገውን ተናገር። 2 ደቂቃ ሰጥቻለሁ። 2 ብቻ? ከሱም 5 ሰከንድ ተጠቅመሃል። ወይ የቆጠርን ጨርሰው እንዴ? ወይኔ ያያ ሄሉ መጣች። የምርሽ ነው? አዎ የምሬን ነው። አንተ ቆይ ተለያይተናል ብለኸኛል ነበር እንዴ? እሱማ ተለያይተን ነበር። አንተ ልጅ ግን ምን ባደርግ ነው ከህይወት የምትወጣው? ደህና ትምህርት ቤት ተዘግቶልኝ ተገላግዬ ነበር። ጭራሽ ወደ ሰፈር እየመጣህ ማስቸገር ጀመርክ። አረ ቤዚ እንደሱ አይደለም። እንከፍ ነህ። እሺ ካሁን በኋላ አጠገቤ እንዳትደርስ። አልቀረብሽም። እየተቆጣሽ መሆኑ ነው? ምን ነው ስለተቆጣሁትም ደበረሽ? የምር ግን ቤዛ እንደዚህ አስመሳይ አትመስኝም ነበር። ደግሞ ምን አደረኩሽ? መጀመሪያ በተረጋጋ መንፈስ ስታወሪ ቆይተሽ እኔን ስታይኝ ቁጣ መጀመርሽን የማይገባኝ ነው የሚመስልሽ? አረ ሄሉ እንደሷ አትበያት፣ ተረጋጊ። ተወያያ እዚህ ነገር ውስጥ እንዳትገባ። ቆይ ሄለን ግን ምን አድርጌሽ ነው እንደዚህ ጥልት ያደረግሽኝ? ስራሽ ነው። እስኪ በግልጽ ንገሪ፣ ምን ሰራው? እሱንማ ልቦናሽ ያውቀዋል። ልክ ነሽ፣ ልቦና ያውቀዋል። በያሬድ ምክንያት ነው አይደል እንደዚህ የምትሆኚው? አዎ በያሬድ ምክንያት ነው። አረ በጋሽ ሞት ቤዛ ተረጋጉ። ተረጋጉ? ትንሽ እንኳን አታፍርም? ተረጋጉ ስትል እንደዚህ እንድንሆን ነበር አይደል የምትፈልገው? ነግሬሻለሁ፣ አትጩይበት። ትሰማኛለህ ያሬድ? ለምን እንደዚህ ስንጨቃጨቅ ቀርተህን ይሄ ውበቴ ሴቶችን አፋጀ ምናምን ብለህ ፖስት አትጎርርበት። አረ ቤዚ ደስ አይልም። ለማንኛውም አሁን የምነግርህን ነገር በደንብ አድርገህ ስማኝ። ምንድነው? ከዚህ በኋላ አጠገቤ ልትደርስ እንዳትሞክር። መቼም ቢሆን ደግሞ በመንገዴ እንዳትቆም እሺ? ሰማኸኝ? ያ ካልሆነ ግን ነገሩን ወደ ህግ ልወስዶ እገደዳለሁ። ምን? ቆይ እንዴት? አዎ አንቺን ብትሆኚ በዚህ ልጅ ምክንያት ካሁን በኋላ እንዲች ብለሽ እንዳትናገሪ። አንተ አጠገቤ እንዳትደርስ። ይኸው በፊት ለፊትሽ ነው የምነግረው። እንደፈለጋችሁ መሆን ትችላላችሁ። አስመሳይሽ ሄሉ ተይ እንደዚህ አትናገሪያት። ለምን ደግሞ አልነገራት? ምክንያቱም አንቺ ማታውቂው ነገር ስላለ። አትከራከርላት እሺ? ሄለን ስላንቺ ጉዳይ ካሁን በኋላ እኔ ምንም አይመለከተኝም። እንደፈለግሽ መሆን ትችያለሽ።